በሰሜን ኢትዮጵያ ዳግም ጦርነት ይቀሰቀስ ሲሆን ሰላም ወዳጆቻችን፣ ዛሬ በጣም አስጨናቂ ጉዳይ እንመለከታለን። በሰሜን ኢትዮጵያ ዳግም ጦርነት ይቀሰቀስ ሲሆን ከ2020 እስከ 2022 ድረስ የተካሄደው የትግራይ ጦርነት ከሺዎች በላይ ሰዎች አጠፋ፣ ሚሊዮኖችን አፈናቀለ። 2022 ኖቬምበር 2 በፕሪቶሪያ የተፈረመው የሰላም ስምምነት ተስፋ አመጣ። ግን ዛሬ ዳግም ውጥረት እየታየ ነው። እንግዲህ ጥያቄው ሰላም ይጸናል ወይስ ዳግም ግጭት ይነሳል? የፕሪቶሪያው ስምምነት ምን ያህል ተፈጸመ? በፕሪቶሪያ የተፈረመው ስምምነት መሰረታዊ ነጥቦች ተኩስ አቁም፣ የትግራይ ኃይሎች መፍታት፣ የፌዴራል ኃይል መመለስ፣ ሰብአዊ እርዳታ መክፈት፣ አንዳንድ ነገሮች ተፈጽመዋል። ባንክ አገልግሎት ተጀመረ፣ አየር መንገድም ተመለሰ። ግን አሁንም ችግሮች አሉ። የኤርትራ ጦር ሙሉ በሙሉ አልወጣም የሚል ክስ፣ የምዕራብ ትግራይ የመሬት ጉዳይ፣ የፖለቲካ ውስጣዊ ክፍፍል፣ ይህ ሁኔታ የሰላም ሂደቱ እንዳልተጠናቀቀ ያሳያል። የኤርትራ ሚና። ኤርትራ በትግራይ ጦርነት ዋና ተሳታፊ ነበረች። አሁን የሚነሱ ጥያቄዎች ኤርትራ ለምን አሁንም ጦርነት እያንቀሳቀሰች ነው የሚሉ ሪፖርቶች። በኢሳያስ አፈወርቂ መንግስት የፖለቲካ አስተሳሰብ ምንድን ነው? አንዳንድ ተንታኞች ይላሉ ኤርትራ በትግራይ የጦር ኃይል እንደገና እንዳይጠናከር ትፈራለች። ይህ ከፍተኛ ውጥረት ሊፈጥር ይችላል። የውስጥ ፖለቲካ ክፍፍል። በኢትዮጵያ ውስጥ ያለው የፖለቲካ ግጭት ተደጋጋሚ ነው። በትግራይ ውስጥ የአመራር ክፍፍል፣ በአማራ ክልል የፋኖ እና የመንግስት ግጭት፣ በኦሮሚያ የቀጠለው ውጥረት፣ ይህ ሁሉ አጠቃላይ የደህንነት ሁኔታን ያዳክማል። ዓለም አቀፍ ጫና። አፍሪካ ዩኒየን እና ዩናይትድ ስቴትስ ሰላም እንዲቀጥል ግፊት እያደረጉ ነው። ኢትዮጵያ ኢኮኖሚዋን ለመመለስ የውጭ ድጋፍ ትፈልጋለች። ዳግም ጦርነት ቢነሳ ይህ ድጋፍ ሊቆም ይችላል። ስለዚህ ውጭ ጫና ሰላምን ሊያጠናክር ይችላል። አደጋን የሚጨምሩ ምክንያቶች፣ የመሬት ጥያቄ፣ የኤርትራ ጉዳይ፣ ውስጣዊ የፖለቲካ ክፍፍል። ሰላምንም የሚያጠናክሩ የኢኮኖሚ ፍላጎት፣ የዓለም ግፊት፣ የህዝብ የሰላም ፍላጎት። ብዙ ተንታኞች የሚሉት አሁን ሙሉ ጦርነት የሚጀምር እድል ዝቅተኛ ነው፣ ግን አካባቢው ግጭት ሊኖር ይችላል። በአጠቃላይ ሰሜን ኢትዮጵያ አሁንም በስሜት የተሞላ አካባቢ ነው። ነገር ግን ሁሉም ወገኖች ከ2020 እስከ 2022 ጦርነት ዋጋ ተምረዋል። ዳግም ጦርነት አይፈልጉም፣ ግን የማይታገሱ ጉዳዮች ካልተፈቱ አደጋ ይኖራል። እርሶስ ምን ያስባሉ? ሰላም ይጸናል ወይስ አደጋ እየተጠናከረ ነው? አስተያየታችሁን በኮመንት ይጻፉ። አሜሪካና ኢራን የፕሬዝዳንት ትራምፕን ጥቃት ሊያስቀር ይችላል የተባለ ወሳኝ ንግግር ዛሬ ያደርጋሉ። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ሐሙስ ስዊዘርላንድ ውስጥ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩ ዝተዋል። ውይይቱ የሚካሄደው በመካከለኛው ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁ ነው የተባለው የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን ኢራን ጥቃት ቢፈጸምባት ምላሽ እንደምትሰጥም አስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ የመድረስ እድሉ ግን ገና ግልጽ የሆነ ነገር የለም። ትራምፕ ቀውሱን በዲፕሎማሲያዊ መንገድ መፍታት እንደሚመርጡ ቢናገሩም መሪዎቿ ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑንም ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁን ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙም ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት የአሜሪካ የኢራንን የኒውክሌር ተቋምን ደብድባለች። ኢራን በግዛቷ ውስጥ ዩራኒየም ማበልጸግን እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። ነገር ግን በኒውክሌር ፕሮግራሟ ላይ አንዳንድ ለውጦችን ለማድረግ ዝግጁ መሆኗን የሚያሳዩ ምልክቶች አሉ። በሁለቱ ሀገራት መካከል በኦማን በአደራዳሪነት እየተካሄዱት ባሉት ንግግሮች የኢራንን ልዑካን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራጋቺ ሲሆኑ በአሜሪካ በኩል ደግሞ የፕሬዝዳንቱ ልዩ መልእክተኛው ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ናቸው።
ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿን እንዲሁም 2 የጦር ጄት ተሸካሚዎች መርከቦቿን እንዲሁም የጦር አውሮፕላኖችን እና ነዳጅ የሚሞሉ አውሮፕላኖችን ወደ ቀጣናው አሰማርታለች። ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱት ባለፈው ወር በአገሪቱ የተካሄደውን ህዝባዊ አመፅ ለማፈን ከፍተኛ ወታደራዊ እርምጃ በወሰደችበትና በሺዎች የሚቆጠሩ ተቃዋሚዎች በተገደሉበት ወቅት ነበረ። ከዚያ ወዲህ ግን የትራምፕ ትኩረት ምዕራባውያን ከኢራን ጋር ያላቸው አለመግባባት ማዕከል የሆነውን የኒውክሌር ፕሮግራም ሆኗል። ኢራን ግን በተቃራኒው የኒውክሌር ፕሮግራሟቿን ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። ትራምፕ ማክሰኞ ዕለት ለኮንግረስ ባደረጉት ንግግር ከኢራን ጋር ስላለው ውጥረት አጭር ነገር ቢያነሱም ጥቃት ለመፈጸም ስለማሰባቸው ግን ያሉት ነገር የለም። በዚህ ንግግራቸው ላይ ዝርዝር መረጃ ሳይሰጡ ኢራን በቅርቡ ወደ አሜሪካ የሚደርሱ ሚሳኤሎቿን ለመገንባት እየሰራች መሆኑን ተናግረዋል። ባለፈው ዓመታት የተፈጸሙትን ጥቃቶች ተከትሎ አገሪቱ የኒውክሌር ጦር መሳሪያ ፕሮግራሞቿን እንደገና ለመጀመር እየሞከረች ነው ሲሉ ከሰዋል። በዓለም ላይ ቁጥር 1 የሽብር ደጋፊ የኒውክሌር ጦር መሳሪያ እንዲኖረው መፍቀድ እንደማይቻልም ተናግረዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር ይህ የትራምፕ ንግግር ከተደረገ ከጥቂት ሰዓታት በኋላ በማህበራዊ ሚዲያ ገጹ ላይ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ግንባታ እያደረገች አይደለም ሲሉ ጽፈዋል። በውጭ ጉዳይ ሚኒስቴር አራጋች የጋራ ጉዳዮችን የሚፈታና የጋራ ጥቅምን የሚያስገኝ ታይቶ የማይታወቅ ስምምነት ለማድረግ ታሪካዊ አጋጣሚ እንዳለም ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ለትራምፕ ንግግር ምላሽ ሲሰጡ አሜሪካ ስለ ኒውክሌር ፕሮግራሟ፣ ስለ ባሊስቲክ ሚሳይሎች እና የተገደሉትን የተቃዋሚዎች ቁጥር በተመለከተ ትልልቅ ውሸቶችን እየደጋገመ ነው ሲሉ ተችተዋል።